ሰላም እንዴት ናችሁ? ዛሬ እንዴት ቪፒኤን ዳውንሎድ ሳናደርግ እንዴት ለምንጠቀም እናያለን። እሺ ይሄ በተለያዩ ምክንያቶች ሊሆን ይችላል። ለምሳሌ ስቶሬጃችን ሞልቶብን ሊሆን ይችላል። የተለያዩ ምክንያቶች ሊኖሩ ይችላሉ። አሁን እንዴት ኤክስቴንሽንን አውርደን እንደምንጠቀም ወይም ደግሞ ዳውንሎድ ሳናደርግ ግን ኤክስቴንሽኑ ነው ማለት ነው እንዴት እንደምንጠቀም እናያለን። እንደዚህ 3 ነጥብ ጋር በኋላ ኤክስቴንሽን የሚለው ላይ እንጫናለን። ከዛ ማኔጅ ኤክስቴንሽን የሚለው ላይ እንገባለን ማለት ነው። ከዛ ማኔጅ ኤክስቴንሽን ላይ ከገባን በኋላ እናንተ ዌብ ብራውዘር ኤክስፕሎረር ሊሆን ይችላል፣ ኦፔራ ሊሆን ይችላል። የተለያዩ አይነት ዌብ ብራውዘሮች አሉ። የምትጠቀሙት አይነት ዌብ ብራውዘር ላይ እንደዚህ አይነት ሊንክ ታገኛላችሁ። ሊንክ ውስጥ ጫኑት ምን ያመጣላችኋል? ወደዚህ ይወስዳችኋል ማለት ነው። ከዛ እዚህ ጋር እንሄድና ቪፒኤን ብለን ሰርች እናደርጋለን ማለት ነው። ከዛ ቪፒኤን ብለን ሰርች ካደረግን በኋላ የላይኛውን የሚመጣልንን እንጫነዋለን። ፍሪ ቪፒኤን ፎር እናንተን እንትን ያስገባል ማለት ነው። እዚህ ጋር ይሄ ክሮም የሚለው የእናንተን ዌብ ብራውዘር ያመጣላችሁ። ጋር አድ ቱ ክሮም ወይም ደግሞ አድ ኤክስፕሎረር ሊሆን ይችላል፣ ኦፔራ ሊሆን ይችላል። በተን ይመጣላችኋል። ከዛ እዚህ ጋራ አድ ካረጋችሁት በኋላ እዚህ ጋራ ምን እናደርጋለን? ይሄ እዚህ ጋራ ፍሪ ቪፒኤን ፎር ክሮም ወይም ደግሞ እዚህ ጋራ ያያችሁት ያመጣላችኋል ማለት ነው። ከዛ እሱን ክሊክ ካደረጋችሁ በኋላ አሁን እኔ ኮኔክት አድርጌዋለሁ። ዲስኮኔክት ላድርገውና ላሳያችሁ። ከዛ እዚህ ጋራ ሎኬሽኖች መምረጥ እንችላለን። ኦፕቲማል ሎኬሽን ፍራንስ፣ ኔዘርላንድ፣ ሩሲያ፣ ሲንጋፖር፣ ዩኬ፣ ዩኤስኤ እና የተለያዩ አይነት እንትኖች አሉ። ግን እነዚህ ፕሪሚየም እንትኖች ናቸው ማለት ነው። ፕሪሚየም ወይም ደግሞ ከከፈላችሁ በኋላ የሚሰሩ ናቸው ማለት ነው። ከዛ እዚህ ጋራ እኔ ኦፕቲማል ሎኬሽን ከመረጥኩኝ በኋላ ኮኔክት እናደርገዋለን ማለት ነው። እዚህ ጋራ እንዴት ፕሮ ወይም ደግሞ ከፍላችሁ እንዴት አፕግሬድ ማድረግ እንደምትችሉ እዚህ ጋር ያሳያችኋል። አፕግሬድ ቱ ፕሮ የሚለውን በተነክታችሁ አፕግሬድ ማድረግ ትችላላችሁ ማለት ነው። ሎች ኢንተሪየሮችም አሉት። አፕግሬድ ቱ ፕሮ ማድረግ ትችላላችሁ። ፕሮቴክት ዩር ዲቫይስ ዊዝ ዩር አንቲቫይረስ ለመጠቀም እዚህ ጋር አፕግሬድ ማድረግ አለባችሁ። አፕግሬድ ቱ ፕሪሚየም ፕሮቴክት ዩር ኦንላይን አይደንቲቲ ወይም ደግሞ አይደንቲቲያችሁን ለመቀየር እዚህ ጋር የተለያዩ ነገሮች መጠቀም ትችላላችሁ። እዚህ ጋር ኮኔክት አድርጎልኛል። አሁን ኮኔክት ካደረገልኝ በኋላ እዚህ ጋር ነገሮችን መጠቀም እችላለሁ ማለት ነው። እሺ አመሰግናለሁ።